ብዙ ሰው አልቋል፣ ብዙ ጓደኞች አልቀዋል። ተጨፍጭፈን ተርብኝ ራሴ ስውር ሲያደርገኝ ቀጥታ ወደ ውትድርና ዓለም ውስጥ ገባሁ። ያው ትንሽ ጭንቅላት በሽተኛ ናት እያሉ ይጥላታል። ያው ስትናደደውን በጣም ያማታል። ቢያንስ ነው ያደግኩኝ ብቻ አላደግኩኝ። እናቴ እንደምትለኝ ብዙ ነው። እነዛ ጓደኞቹ በሙሉ ሞተዋል። እርስ በርስም ራሱ መመታታት ጀምሮ ነበር። ድንጋጤም ስላለ እርስ በርስ በቃ ዝም ብሎ መሳሪያን ለማንሳት ሊሆን ይችላል፣ ብዙ ነገር አለ። ፍራቻም ሊሆን ይችላል። የገዛ ጓደኛውን የመታው ሰው አለ። ቢያንስ እንደዛ ዝም ብለህ ትመጣለህ ከብትና እንደ ዝም ብለህ አልቀጥል ተመለስ። ሰነድ ሁሉ ተቃጥሏል። እሺ ሰነድ ሁሉ ስለተቃጠለ ማንም አይፈልግም መልቀጥላል። ኮም ብሎ ማለት ነው ሊያስወል እሱ ቁጭ ነው እኮ የሚያክልኩ። እሺ እና እንዴት አድርገህ ተከፈለው ቢል ማለት አዎ በአካል ማጉደል ነው የኔ ጥፋት እንጂ መምታት ይልክ ነበርኩ ብዬ ራሴ ወሰድኩ። ዛሬ ስልስ አንድ ልጅ እዚህ ውስጥ አለ ሲል እሱ ላይ ቁጭ ያጠገው ተቀምጬ ይሁን ግድዳ ልጅ ነው በቃ ይሄ ሰውነቱ ቅርጽ ብቻ ነው እሱ ልጅ በቃ ይሄን ስራውና 50 ሺህ ብር ይሰጣሉ ይላል። እሺ 50 ሺህ ብር አንተ እንደው ካያቀም ሰው እንዳለ እኔ እንግዲህ ጥሪያችንና ክብረ እዚህ ድረስ ለመጣ እናመሰግናለን። በተመልካቾቻችን ስም እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁ ብያለሁ። በጣም አሪፍ። እስኪ ራስን ለተመልካቾችን አስተዋውቅና ወደ ቀጣይ ጉዳያችን እናልፋለን። ስሜ ጌትነት ቢያዝን እባላለሁ። የተወለድኩበትም ሀገሬን ቦታዬን ምዕራብ ጎጃም ነው። የተወለድኩበት ቀበሌ ወይንም አቃው ወርቅማ ነው። ቢያንስ እናንተም የኔን ሂስትሪ ለማዳመጥ ስለመጣችሁም ራሱ በጣም ደስ ይለኛል። ቢያንስ እንኳን ሌላው እንኳን ባይሰማንም ባያዳምጣንም ያ ህሊናችን ጭንቅላታችን ሁሉ የተፈወዘበትን የደከምንበትን ሀሳባችን ለመረዳት ስለመጣችሁ እጅግ በጣም እናመሰግናለን። ለምራታችን ቢያንስ ሌላው ነገር እንኳን ከመጀመሪያው እንኳን ሲጀምርላችሁ ከትምህርት ቤት ገና ህፃን ያሉ እዛው ቤት አስተዳደግ ምን አይነት ነገር ነው የሚለውን ብቻ ነው እኛ ስናወራ ነበር። ጌች እዚህ ጋር ላቋርጠውና ከጀመርከው አይቀር እስኪ እንደው አስተዳደግ አወላለድ እንዳልከው ለተመልካቾቻችን ተናግረሃል። በዚሁ አያይዝ እስኪ ሌላ መወያያችን ርዕስም ስለሆነ እስኪ ስለ ልጅነት አያይዘህ በዚሁ አወራን እስኪ። አዎ ስለ እርግጥ ልጅነት ማለት መጀመሪያ ላይ ፊት እንደ ዕቃ ጨዋታ ነበር። በቀላል ነበር ሁሉ ነገር የምናየው ነበርና እናት አለች በጣም በሷ እንግልት፣ በሷ ድካም፣ በሷ ፍላጎት ብቻ ሳይሆን ደግሞ የሷን ድካምና የሷ ህሊናዋን እንኳን ትንሽ እሷን ሳረዳ በመቅረት አሁን ድረስ እየተሰማኝ ነው። ፊትና ህፃንነት ስለነበረ አግዣትም አላውቅም፣ አሁንም አግዣት አላውቅም። ቢያንስ የነበረን ሁኔታና የነበረን አሁን ይለያል። እርግጥ ሁሉም ሰው የእናቴን ባህሪ የእናቴን ሁኔታ ሁሉም ሰው ያውቃል። ማለት ቢያንስ ትታመማለች። አዎ ቢያንስ የእሷ ህመም የኔ ቢያደርገው ደስ ባለኝ እወዳታለሁ በጣም። እሷም ሲያማት ስጨነቅ ምን ስል እንደዛ ስል በቃ የእሷ የእናትነት ፍቅሯም ራሱ በዚህ እንኳን ሊገለጽ አይችልም። ብሞትላትም ራሱ እመርጣለሁ በራሴ ማለት ነው። እና እህት አለችኝ እንደ እናት ጡት ሁለት ነገር እና ቢያንስ እሷ ናት አሁን እየተንከባከበች እየተንገላታች ምን እያለች አሁን ያለችው አብሮ የሚኖረው እና ቢያንስ የልጅነት እንትን በጣም ደስተኛ ሆኜ በቃ በጥሩ እናት ነው በደከመኝ ሰለቼ ሳትል ያሳደገች እናት ናት። ነገር ግን አሁን ሲያማት ምን ሲላት ጭቅላት ያልችላል እያመማት ምንም ማድረግ ከአቅም በላይ ማድረግ ስማልችለው ነገር አለ አይደል? ያ ነገር ሲፈጠርብኝ ራሴ ስውር ሲያደርገኝ ቀጥታ ወደ ውትድርና ዓለም ውስጥ ገባሁ። ቢያንስ እስኪ የለም ቢያንስ አሁን በሕፃንነታችን ነው የሞተ። በሕፃንነቴ ነው የሞተ። ለምን በምን ሞተ የሚለውን ነገር እኔ ሕፃን ስለነበርኩ የዛን ሰዓት እውቅና የለኝም። ግን በዛ ስሜት አንፃር እርግጥ ሲያረዳትም ስለሄደ እሷ ስለተንገለፈች ብቻ ስሜታማ ሆናለሁ በአሁኑ ሰዓት ላይ እና ጉልበትም ሰርቼ አንዳንድ ነገሮች እንኳን ለእሷ እንኳን ሳላደርግላት ከቀረሁ
በጣም ያመኛል። ነገር ግን ያው ጉልበት አለኝ። በእሷ የመጣ ነው፣ ብርታቷ ብቻ ናት። የእሷ አይዞህን ያባት አይዞህ ጀግናው ጠንክረህ ስራ ጠንክረህ እንደዚህ ቢያንስ በውትድርና ዓለም ውስጥ እሷም ሁሉንም ታውቃለች። ቢያንስ እንኳን ሁሉንም ስለ ውትድርና ምናምን በግልጽ ስለነገረች ማለት ነው። አፈግፍጎ ወደ ኋላ መመለስ አይቻልም። እስኪ እዚሁ ጋር ይቅርታ አላቋርጥና እንግዲህ ትምህርትን ሳትጨርስ ነው በሌሎች ጓደኞች ወደ ዩኒቨርሲቲ ገብተህ ወደ ኮሌጅ ገብተህ ተምረህ ጨርሰህ እናትን ቢሆን ቤተሰብ መደገፍ መጦር ስትችል ከመሀል አቋርጠህ በጊዜው በነበረው ከህወሓት ጋር ግጭት እንዳልከው እናትን ቤተሰብ ትተህ ሄደሃልና እስኪ እሱን ነገር ማየሳጫውተን ቢያንስ አሁን የዛን ሰዓት ላይ ከዛ በተጨማሪ ስናገር ውትድርና ማለት መጀመሪያ እሷኛው ታግለህ አሸንፈህ ምን ብለህ ለሀገርህን ማስከበር ነው ትለኛለች። እሷ ቢያንስ ሰው አትመን ደግሞ ትለኛለች። ጠርጣራሁ እኔ ያገኘሁትን እንግልት እንድደርስብህ አልፈልግም ትለኛለች። እናቴ ናት የምትለኝ። ይህችኛዋን ነጥብ በመያዜ እርግጥ ከውጊያ አንጻር የዛሬ 4 ዓመት ምናምን መሰለኝ 2015 ምናምን አካባቢ ላይ ጀምሮ ነው ይሄ ነገር የተከሰተ የህወሓት ጦርነት። እዛ በመሆኑ ሰዓት ዳንግላ ነበር የተመደብነው። መጀመሪያ እዚህ ባህር ዳር ነበር የተመደብነው። ከባህር ዳር በአሽባንድ ግቢ ውስጥ ነበር ጥበቃ። ከዛ ኸርነ ወደ ዳንግላ በ7 ወራችን ግዳጅ ተነሳ። ግዳጅ ሲነሳ በሌሊት ነው ወጣን ያልናል። በሌሊት ወጣን ስንሄድ አባይ ኸርነ በዚህ በመካነ ሰላም ነበር የምንገባ። መጀመሪያ እኛ ቆረጣ እንግባ ነው ዳይሬክት እንድንገባ ያደረጉትም ያው ቢያንስ ታውቀዋለህ ዋና ከላይ ነው ትእዛዙና የእነሱን ትእዛዝ አክብረን ወደ አጣዬ ገባን። አጣዬ ስንገባ አዎ ብዙ ሰው አልቋል። ብዙ ጓደኞች አልቀዋል። ተጨፍጭፈናል። ብዙ ሰው አልቆብኛል። እንዴት ነበር ሂደቱ? በቃ የትኛው ነው የምትለው እንኳን አታውቀውም። በዚህኛው ህወሓት ይመጣል፣ በዚህኛው ሸኔ ይመጣል፣ በዚህኛው ፋኖ እሱ ፋኖ እነዛን ለመዋጋት እኛን ለማገዝ ነው የሚመጣል። በጊዜው ለማገዝ ነው። በቃ አማራን ለማስከበር ነው አመጣጣቸውና የዛን ሰዓት ላይ ራሴን ሁሉ እንትን ከማለት አንጻር የሆነ ተስፋ የመቁረጥ አንጻር ቢያንስ ትንሽ ብንጨራረፍም እኛ ብንቆስል እግዚአብሔር የተመሰገነ ይሁን። በእናቴ ጸሎት ደህና ነኝ፣ ኖርማል ነኝ። አሁን በአሁኑ ሰዓት ላይ ትንሽ ያልፎ ያቺ ብቻ ስለሆነች ዝም ብዬ በቃ በነፃነት ለመኖር እየሰራ ልጅን ለማሳደግ እየሰራው ቢያንስ ሌላ ነገር እንኳን ቢቀር እየደወልኩ ሀይ እናቴ እንድንሽ እንድላት እንድትረጋጋልኝ ነው ለሷም ፈልገው ቢያንስ እንኳን ሌላው እንኳን ቢቀር ጓደኞቼ የሞቱትን አንጻር ብዙ ሰው ተሰውቶ ብዙ ሰው ያልሞተው ሞቷል ተብሎ የተረዳበት ሂደት ላይ ነው እና ልክሶ ላይ የተባለ በርማ ወጣ ምናምን በቃ ብዙ ነገር አለ። የዛን ሰዓት ላይም አንዱ ከዚህ ውስጥ ማን ማዘርንም ሳልሞትም እንደዚህ ነው እያሉ ጭንቅላቷን ያቀውሷት ነበር ፊት አረ እዛ ሄዶ ሊሞትልሽ ነው፣ እዛ ሄዶ አይ ሳይሞት አይቀርም፣ እዛ ሄዶ እንደዚህ ምናምን እያሉ ያው ትንሽ ጭንቅላት በሽተኛ ናት እያሉ ይጥላታል። ያው ስትናደደው በጣም ያማታል። ግን ቢያንስ የእሷን እድሜ በቃ ሁሉም ከፍ ያርግልኝ እንጂ እኔ አሁን ይሄ ነው የምለው እንኳን የእሷን ቃላት የለኝም። እወዳታለሁ በጣም። እንዲሁም ደግሞ እህት አለች ትልቅ እህትና የ3 ጊዜ ትልቅ ናት። በሷ ኃይል በሷ ድካም በጣም የምትደክምብኝ አረዷትም አላስ ምንም ነገር 5ም እንኳን ይቅርታ አድርግልኝ እንጂ ማለት ነው። ወንድሜም አለ የእህቴ ልጅ በረከት ይባላል። እሱ በረከትን ቢያንስ እንኳን አባቱ ከኛ ጋር ቢሆን በጣም ስለምወደው ምን ስለው አንድ ገጠመኝ በዛውም የምነግርህ። እሺ ደስ ይለኛል። 6 ብር ነበር ጎንጎ ጫማ ሽፍን ጎንጎ ጫማ ነው 6 ብር። አሁን የተማሪው ስራ እየሰራን ስንሄድ ዛቢያ እንደቻልገ እንዳያስኩን ቀጣ ጫማው ላይ ሄዳሉ። ይሄ ስንት ነው እንግዲህ አሳለብኝ። እሺ 6 ብር አለብኝ ምናምን ብዬ ተነስቼ ያንንና የ30 ሳንቲም ዳቦ አምባሻን ባለውን በዛ ጊዜ እሱን በዱቤ ነው ይዤ በዱቤ ይዤ
ያንን አንድ ቀን አለፈበት 6 ብር። ያ ሰውዬ እስካሁንም ድረስ አለ በህይወት ማለት ነው። እንደገርም እስካሁን ድረስ እኔ ሳይወሰድ ትዝ ይለኛል። 6 ብር ነው የምለው። አገኘዋለሁ ቢያንስ እቃ ምናምን ለማምጣት ሲመጣ እኔ ከስንት አሁን እንግዲህ 6-7 ዓመት ሆነ የፈረስ ሰላም ማድረግ ትቻለኝ። ለዛ የህርፍ ቀን 6 ብር እንዴት ነው የምለው። በቃ ግን አሁን አርጅተዋል እና እኔ እድሜውን ጤናውን ይስጣችሁ ነው። የዛን ሰዓት ያን ሁሉ ላይፍ ያሳለፍንበት ምክንያት እማዬ ከፍላለች 6 ብር ማለት እኔ ለወንድሜ ብዬ ነው ያን ጎንጎጫ መገዛት በጣም ስለምወደው አንፃር እየተንከባከበ በጊዜው ደግሞ ውድ ነበር 6 ብር ውድ ነው። 25 ሳንቲም የሚገዛው ዳቦ የሽልጦ የሚባል ክብ ዳቦ ነፍሳን ማረም መውሊ ትልና ትሰጠኛለህ ነገ ትሰጠኛለህ ብላ ትሰጠኛለች። እኔ ደግሞ ያን አምጥቼ ድርብ አድርጌ 50 ሳንቲም ሰጠና አንድ ዳቦ ይዤ እሄዳለሁ። አንድ አለብኝ እያልኩ ማለት ነው። ያን እያደረግን ሁሉ ነገር አሳልፈናል። ቢያንስ እኔ ያደኩኝ ጡት ጠብቼ አላደኩም። እናቴ እንደምትልኝ በአብሽ ነው። አብሽ ማለት እንደዚህ የተመታ ሰጠኝ። በቃ ጦጣ እምቢ ሲላት በጊዜው እምቢ ሲላት ስትታመም ስለነበር ጦጣ እምቢ ሲል በዛ ነው። በዚህ እናቴ ትቆጫለች፣ ትናደዳለች። አታስቢ ነው እኔ የምላት አታስቢ፣ ይሄው ለዚህ አብቅተሽኛል ተመስገን ነው። አሁን ዳንስ እንኳን እኔ የምፈልገው እርግጥ አሁን ሳይኮ ጎርቷት ነበር። እዛም እኔ ያልሞትኩትን ሊሞትልሽ ሄደ፣ ኧረ ሞቶልሽ ይሆናል ምናምን እያለ የሞተው ግን ጓደኛችን ነው። እዛ ፀሐይ አለምን ይባላል የሞተው ልጅ ከነ የጫኛው ረጅ ነበር ሲሰራ የነበረና የሞተ እሱ ነው። ነገር ግን እንደዚህ ሲባል ኧረ ያንቺ ልጅ ሞተልሽ እንደዚህ ምናምን እያሉ እሷን ጭንቅላቷን ማስጨነቅ ነበር። ጭንቅላቷ ስትጨናነቅ ይጠላታል። የሆነ ነገር ሲናገሯት በመጨናነቅ ሁኔታ ላይ በጣም ያማታል። የዚህን ሰዓት ላይ እኔም እየተጨነቁ ምን እያልኩ ምን ግን አለሁ እግዚአብሔር ይመስገን። እማዬ እንዴት ነሽ? መስርዬ እንዴት ነሽ? እኔ አለሁኝ። እማዬ ደህና ነሽ? ደህና ናት። አንዳንድ ጊዜ እያመማት ነው እንጂ ምናምን ትለኛለች። ሁሉ ጊዜ እንደዛ ሲሆን አንድ ቀን ቀጥታ ሄድኩኝ ወደ ሀገር ቤት ስሄድ 1 ቀን ነው 2 ቀን አንዱ መጀን 2 ቀን ነው እንጂ እንዳደርኩ በሶስተኛው ቀን ተነስቼ ነው የመጣሁት። ለምን ድባቡ ጥሩ ስላልሆነ የዛን ሰዓት ላይ ቢያንስ እኛ ሀገር ምንሻዎችም አሉ የጓደኛዬ አገራዊ ስሜትማ ቢያንስ የጓደኛዬ አባት አለ ነሽ ገብሮ የሚባል እዛው ላይ ጌታቸው ገብሮ አባት ማለት ነው። በጣም እኔም ወዳቸው እዛ ላይ ከዛ ሀጀ እነሱን አይቼ ምናምን በቃ ሁሉ ገብቼን መጣ ሰላም ብዬ ማለት ነው። ግን የዛን ሰዓት ላይ የሆነ ስለ ሀገሪቱ ሁኔታ ተጨናንቆ ነበረ። እኛም እዚህ በጣም ትንሽ ያልጨረስኳትም ስራ ስለነበረችኝ ለዚህ ስራ ብዬ ትቻት መጥቻለሁ። 1 ቀን 2 ቀን እንዳደርኩኝ ከዛን ቀን በኋላ እቻላከም 5 ምር ብቻ ታላከም ቢያንስ እሱ ፈጣሪ ክፈላት ጤናዋን ይስጥልኝ 1 ቀን ከፍላታለሁ ቢያንስ ቋንቋውን ይረጋጋልኝ የሚለውን ብቻ ሁሉ ነገር ጭንቅላት ላይ ያሰብኩኝ ቢያንስ ከዚህ ያተረፈችኝ በሷ ጸሎት እንጂ ሁላችን ጓደኞቿን ስንት ነበርና መሰለህ 172 172 174 ምናምን ነበር። ደጀን ብርጌድ ላይ ነበርና በዛው ላይ ያለን ማለት ነው። ቢያንስ ጋንታን ሌላም ሻለቃም ስላሉ ተቀላቅሎን ስለሆኑ ያው 100 ምናምን ነን። በቃ በአንድ ባስ ማለት ነው። ግን እዛ ከደረስን በኋላ ችግር ተፈጠረ። ተኩስ ተነሳ። የዛን ሰዓት ሲነሳ ታፍነናል። ከበውናል ዙሪያውን በመሃል ላይ ነኝ ያለ ገና ሳደርስ ግን ቀጥታ ስንገባ ታችኛው አጣዬ የሚባለው ላይ ተኩስ ተጀመረ። አጣዬ ማለት ወደ ሸዋ ታችኛው አጣዬና ላይኛው አጣዬ ይባላል። ተኩስ ሲጀምሩን እየሰበርን እየተኮስን ገባ ሽፋን እየሰጠን ቢያንስ መጀመሪያም ኮፍ ክላሽ ነበረችን። መጀመሪያም እንትን የተባለ ኮፍ ክላሽ ይዘን ነው ገባን። ያችን ኮፍ ክላሽ ሁሉ ነገር እንትን ብለን የተማረከ መሳሪያ ይዤ ነው
አሁን ያን የዛን ሰዓት ሲሸፍኑ ስም ዋጋ የነበረ ማለት ነው። ቢያንስ ብዙ ታጋዮች ብዙ ጎበዞች አሉ። እስኪ እንዴት ነበር ሁኔታ የዛን ጊዜ የዛን ሰዓት ሽፋን ስንሰጥ ምን ስንል በቃ ጓደኞቻችን ሲወጡ እኛም እያፈገፈግን ወደኋላ ሽፋን እየሰጠን እንትን እያልን ከበር እያደረግን ማጥቃት የሚካሄደውን እያጠቃን ለዚህ በቅተናል እንጂ የዛን ሰዓት ላይ ብዙ ነው። እነዛ ጓደኞች በሙሉ ሞተዋል። እርስ በርስም ራሱ መመታታት ጀምሮ ነበር። ድንጋጤም ስላለ እርስ በርስ በቃ ዝም ብሎ መሳሪያን ለማንሳት ሊሆን ይችላል፣ ብዙ ነገር አለ፣ ፍራቻም ሊሆን ይችላል። የገዛ ጓደኛውን የመታው ሰው አለ። ቢያንስ እንደዚህ አይነት ነገር ተፈጥሮ ነበር። ፊትም እዚህ ስንመጣ ለሕክምና እንኳን ስንመጣም ራሱ አይ የአማራ ክልል ወጣቶች ልዩ ኃይሎች እርስ በርስ እየተመታታሉ የሚባል ወሬ ሰማን። እኔ እዚህ ገብቼ ማለት ነው። ልክ ነው። ቢያንስ አስሮብን የነበረ ምን ታስሮብን የነበረ ወይ ሸኔ አትለው ወይ ፋኖ አትለው ወይ ህዋት አትለው ቅልቅል ስለሆኑ ሁሎችም ሪሚክስ አድርገው እኛን ይመጡ በሙሉ ሪሚክስ ተደበላልቀው ፋኖ ለኛ ነው እንትን ያለው። ከዛም በኋላ በላይ ብርጌድ ደረሰልን። እነሱም የተወሰነ እንትን ብለም እነሱም ድምስስ አድርገው ይዘውን እኛን አወጡ። ያው የተረፍናዎችን ይዘውን ወጡ። ቀጥታ ወደ እዚህ ግራካሱም ተለዋለ። የግራካሱም ጓደኛችን በሙሉ ዛለ ጓደኞቻችን ያሉ ከዛ ነው በአብዛኛው ማለት ነውና እዚህ ስንመጣ እርግጥ ትንሽ ደስ የሚል ነገር ትንሽ አየን። እኛም ቂም ያልንበት ማለት ነው። ይሄንን ግልጽ አድርጌ የምናገረው ማህበረሰቡ ያዋጣው እንትን አለ። የገብስ ቆሎ፣ ኮቾሮ፣ ስኳር፣ በሱ ያለውን ተሰጥቶ ምናምን ተዋጡ በኤፌሰር እንትን ተብሎ ነበር። ነገር ግን ሁሉም ጥቅመኛ ነው። ሌላው እዛ ላይ እየተማማተ ሌላው ደግሞ ሲቸበችብ እናገኛለን። እናንተ ጋር ሳይደርስ እኛ ጋር ሳይደርስ የዛን ሰዓት ላይ ሲባል አንድ ጓደኛችን ነበር ነፍሱን ይማርና እሱ ነው በተግባር ያገኘችው። አንተ ስኳርና በሷችን ደርሷል ተብሎ ነበር ግን እስካሁን አልደረሰም አለ። ጉና ተራራ ስር ላይ ቁጭ ብሎ ማለት ነው። እዛ ወደ ጋሸና አካባቢ ላይ እየተቸበቸበ አይደለም ምናምን አለ። መጣና እሱ ሙቷል አሁን ቢያንስ እውነተኛ ነገር እንደኛ ቀጥታ ስንር ግን ኤፌሰሩ ባዶ ነው። የትውረድ አልታወቀም። ሱቆችን ስጠይቃቸው ሱቅ ውስጥ በሙሉ ገብቷል። በቅናሽ ነው በሙሉ እየሸጠላቸው ማንም አልታወቀም። የዛን ሰዓት ላይ ተነስተን መጣ ከአለምበር ወደ ክልል ምክር ቤት ማለት ነው። እዚህ ከጉና ቀጥታ ወደ ክልል ምክር ቤት በአይሱዚና በስሬፍ ነው ማለት ነው። የዛን ሰዓት አቤቱታ ለማቅረብ ነበር። ብዙ ቁስለኛ ይዘናል። ብዙ ተጠምተናል፣ ተርበናል። የዛን ሰዓት ላይ ስንመጣ ቢያንስ እንኳን ያው አመራር ትንሽ ያው የተጎዱብን አመራሮች አሉ። እነሱን ለመስጠት ነው አመጣጣችን እንጂ ሌላ ነገር አይደለም የሚለውን ብቻ ልናገር ሳለ እሱ ቀድሞ ሌላ ችግር ሊፈጥርብን ነው ምናምን ብሎ በስጋቻ ተነስቶ የለም አጣን። ከዛ ከቢሮ አጣን ሲታይ አሁን ወጣን፣ አሁን በስሬፍ አሁን ወጣን ምናምን ሲባል ቀረን። በቃ እኔም ራሴ ከዛም በኋላ ፈለገውት ገባን እዛው ሕክምና አሁን በዛም ሲባል ራሳችን ያው መቆጣጠር እስከናገተን ድረስ አሁንም አሉ ቁስለኛ ሆኑ፣ እግራቸው ቁስለኛ ሆኑ ማለት ነው። እግራቸው በክራንች የሚሄዱ በክራንች አይናቸው የጠፋ እጃቸው የተቆረጠ በዊልቸር እንደዚህ ሆነው የሚሄዱ ብዙዎች አሉ። እነሱን ሲያቸው እኔም ባይተናንቀኛል። ለምን እኔ በቁመና እያልኩ እርግጥ ቢያንስ እንኳን ፊት ወፍራም ነበር፣ በጣም ወፍራም ነበር። በስፖርትና በእንትን የጠነከርኩ እንጂ በሌላ ነገር አይደለም። አጃቢም ያው ተፍተፍ እንላለን አንዳንድ ጊዜ። በዛ ላይ ስንመጣ ያው ድፍረቱም አለ። ያው በእናቴም እዛው ላይ የሆነ ነገር ያለው ነው የምትል እናቴ ራሱ ማለት ነው። ቢያንስ ከሷም ራሱ እሷ ስለወለደች ብቻ ማጸናን ባረክ ለዚያ ብቅታኛለች። እኔ አሁን ሰላም የምመኘው ለሷ ነው መጀመሪያ ማለት ነው። ስለ ራሴ ችግር የለም። በጣም ጥሩ ይሽየፍ እዚሁ ላይ የዝንት ነግረኝ የመጨረሻ ጥያቄ እናድርገዋለን። የዚህኛውን ሀሳብ እንጠቀለዋልና አንተም አንዱ ተጎጂ ነበር እዚያ ውጊያው ላይ እና በፊት እንዲያውም ትዕግስተኛ እንደነበርክ ተጫዋችም እንደነበርክ አሁን ማለት በፊት በጣም ተጫዋች ነህ፣ ትዕግስተኛ ነህ። ነገር ግን አሁን ላይ ደግሞ በተቃራኒው ነው፣ ትናደዳለህ፣ በቶሎ ትበሳጫለህ እና ይሄ የመጣው ከምንድን ነው? ምናልባት ያ ጦር ላይ ከነበረው ጋር ተያያዘ ነው? እንዴት ነው? አዎ ከዛ ጋር ቢያንስ ስሜታማ የምንሆንበት አጋጣሚ አለ። የሰለጠነ በሸለቆ ነው። በሸለቆ ብንሰለጥንም ያው
ስልጠና ነው። በጣም ከባድ ነው። በጣም አሪፍ ነበር ስልጠናው ማለት ነው። ግን ከዚህ አንጻር ደግሞ አንተ እንትን ስትል ባህሪ ይቀየራል። ለምን? አንደኛ ከስራው አንጻር አድካሚም ስለነበር እና ንዴትም በቃ አንተ እንደዚህ ለፍተህ እንደዚህ ሆነ ሲያደርጉብህ አትወድም ራስህ። ቢያንስ በቃ ይሄን አደርጋለሁ ካልክ ታደርጋለህ ራስህ ማለት ነው። የምትወስነው ውሳኔ ቆራጥ ይሆናል። እዛም ራሱ እኔ አንድ ገጠመኝ የምነግርህ አላቃቸውም ከእንትናቸው ምልምላቸው የመከላከያ ምልምላቸው እኛ በጸረ ሽብር ወይም ጸረ ሽምቅ የሚባል በልዩ ኃይል ማለት ጸረ ሽምቅ የበረሃዎች የሚባሉት የበረሃ ዘማቾች ወይ በራሪ የሚባሉት ያን እየሰለጠን ያለ 3ኛ ሬጅመንት እንሄዳለን። 3ኛ ሬጅመንት ስንሄድ የመቀሌ ልጅ ነው፣ መከላከያ ነው። አባት ሰላም አንተ አማራ ነህ እንዴት አለ መጣና። አዎ አማራ ነኝ። ምን ፈለግህ? በእናትህ እሱን ስፖርት አሳየኛል። ስፖርት ስለምሰራ ድጋፍ ላይ ማለት ነው አሳየሁት። ቢያንስ ወንድማዊነትን የሚበልጥ የሚለውን ታሳቢ ይዘን ማለት ነው። ሌላዎች ግን በምን ይዘዋል መሰለህ? የኛ ሰው አንደኛ እዚህ የአማራ ክልል በሙሉ ሁሉም ጎጠኛ ነው። ይሄንን እንድታረግ ከሱ ጋር ካየህ ነገ አንተን ያናግርህ። ይሄኛውን ካየህ ከዛኛው ጋር ስትበላ ደግሞ ካየህ ደግሞ አፈር ብላ ከሱ ጋር ደግሞ ትበላለህ እያለ ስም ማጥፋት መስራት ግን አያውቅም። እኔ ደግሞ ከሁሉ ጋር ወላይታ ሶዶም ጋርም ተቀላቅዬ አውቃለሁ። ትግራይ ጋርም ተቀላቅለን እናውቃለን። ትግራይ ምልምሎች ጋር አብረን እንዘላ ሁሎችም በቃ ዮሐንስ ይባላል። አብረን ነው የምንውል፣ አብረን ነው የምንጠጣ፣ አብረን ነው የምንተምን። በዚህ የተነሳ እሱን ሊደበድቡት ያው ጉምዝ የብሻንጉል የሚባል አለ ጥቁርጥሮች እነሱ ግሩፕ ብለው እሱ ሊመቱ ሳለ የዛን ሰዓት ላይ በሚያገበኝ ገብቼ ለመገላገል ሰድ ቅድም እንዳልኩ ገላጋ ያልወድም ያልኩበት ምክንያት ለመገላገል ሰድ እንተመትቻለሁ። ገላጋ ያልወድም ያልኩበት ምክንያት እሱን ለማዳን ስል ለገላጋ ደምለው የሚባል አለ በድንጋይ ተመትቻለሁ። የዛን ሰዓት ላይ እንደነገው ልንመረቅ ሽንት ቤት ጫርኩ ያለ ሬጅመንት ሄደህ ለምንድን ነው አንደኛ ከሰው ጋር የምትጋጭ፣ ሁለተኛ ከሰው ሬጅመንት ምን ትሰራለህ በሚል ሐሳብ ተናግረው የኔ ቲም መሪዎችም አሉ። ፊት እዛ ምልምል እያለ ቲም መሪና ጋንታምር የሚባላል እዛ ላይ ከአሰልጣኝ የሚመለምላቸው ማለት ነው። እና በዛ ሽንት ቤት ጫርኩኝ። ሽንት ቤት ጫርኩኝ ማለት ቆፈርኩኝ ወደ ታች ቀጣታ ያችን እንትን አልፎና 7 ሰዓት ላይ ነው 7 ሰዓት እስከ 8 ሰዓት እና የዛን ሰዓት ዳቦ ኮረፍታ ላይ ደግሞ የተኩስ ወረዳ ስነድ ዳቦ ኮረፍታ ሄደህ ምልክት ይዘና ተባለ። እኔ ችግር ድካም ስለሌለብኝ ማለት ነው ለአመት እንደዚህ ጠፍ ያለ ሂጅ የዳቦ ኮረፍታ አመዶን ዳቦ ኮረፍታ ማለት ተራራ አለች አይደል? ደሞ ዝቅርብ ተራራ ምናምን አለ እፍስ ያደረግን ስንመጣ ተኩስ ወረዳ ላይ እንደዚህ ስንል ሲባል አንደኛ ይሄ ቅጣት በሙሉ ቁጭታም ያደርገኛል የሚያናድደኝም ነው። ይሄን ሁሉ አድርጌ ደግሞ ሰው ሲናገረኝ ደግሞ አልወድም። ቢያንስ የድሮ ጌትነት ድሮ በሸለቆ ቀብሬ መጥቻለሁ። ገብቷል። አሁን ዝለል ሌላ ህይወት። አሁን በባለፈው ዕለት ቀበሌ 7 ላይ ሰድ ከባለቤቴ ጋር ምመድ ልጅ አለች። ቆይ አንድ ቀን አሳያቸዋለሁ። እሷን እጇን ይዤ ከተሰድ ማርዬ ነይ እስቲ አላት። እንግዲህ ታጋሽ ነበርኩ በሚለው ማለት ነው። አይ የኔነት ታሞን በቃ አንቺ በሱስ ግቢ እኔ መለሳለሁ አልኩት። እኔ የታገስኩላት ለማን ነው? ለሷ ሳይኮን እሺ አለችና በባጃጅ ውስጥ ገባች። በቀበሌው ታክሲ ማለት ነው። መጣሁ እዚህ ደርሼ ልምጣ አልኳትና ተመልሼ የተርኩኝ ቆጭ ካሉበት እነሱ ማለት ነው። እነሱ አላወቁኝ። ከመሃላቸው ቁጭ አልኩኝ። እንደዚህኛ ሳያቸው ደም ይፈላ እንደው ቢያንስ እንኳን ሌላው እንኳን ቢቀር ይሄ የምትታውቋል ይሄ እንደዚህ መታ አልኩና ወንበራቸው ለዚህ ቁጭ አልኩና በባጃጅ ገባው ነው ልቃ የነሱ ካራይሽ ማለት ነው። የነሱ ጭዌሽ ይገርም ነው። ፈጣን እንደው እና መታተውና የነሱ ጭዌሽባቸው ሂጅ ቤት ተቀምጬ ሳለ መጡ ፖሊስ። እሺ ለካን የተከተለ ሰው ነው ከነዛ ጓደኞቹ ማለት ጠቁመው ነው እንጂ ማለት እኔን አልቀረበኝም ነበርና ንዴታም ነኝ ያልኩበት ምክንያት ስመጣ ከዛ ማረሚያ ቤት ሁሉ ገብቻለሁ። ያው ጥርስ አውልቄያለሁ። የፊት ጥርስ ከዚህ ያወራ እንደዚህ
4 ጥርስ ነው አንዱ ተሸርፎ 3 ጥርስ ወልቋል። በቦክስ ነው በሄዲንግ ነው? በቦክስ ይሄ በባዶ ማለት ነው። አይ ለምን መታው እንዴት አደረከው ምናምን ተብለን እንደ ሰኞ እንትን እሑድ ዕለት ገብቼ ሰኞ ገባሁኝ። እንትና እረፍት ወጣን። እዛ ውስጥ ላይ ተለቀቀንና ሻይ ለመጠጣት ወደ ውስጥ መግባት ማረሚያ ቤት ውስጥ በምንገባበት አጋጣሚ ላይ የጎዳሁት ልጅ ወንድም እሱ ሌላ ሰው ሊጠይቅ መጥቷል። እኔን አላወቀኝ። አንተ ታውቀዋለህ? እኔ ግን አወቅኩት። ቢያንስ ዝም ብዬ አየሁትና መቼም እዛ ውስጥ እየጠጋሁ ነው፣ ሁሉም ታራሚ ነው። አዎ ልትታረም ነው የገባህ። ነገር ግን ጥግብ ያልኩበት ምክንያት ስለ እግርህ ዋናው ነጥቤ የተናደድኩበት ምክንያት ደረሰብህ እንጂ አልደረስኩብህም። ነገር ግን የደረሰብህን ሰው መጉዳት አሁን አካል ማጉደል ነው የኔ ጥፋት እንጂ መምታት ይልክ ነበርኩ ብዬ ራሴ ወሰድኩ። ዞር ስልስ አንድ ልጅ እዚህ ውስጥ አለ ሲል እሱ ላይ ቁጭ ያጠገቡ ተቀምጬ ይሁን ግድዳ ልጅ ነው በቃ ይሄ ሰውነቱ ቅርጽ ብቻ ነው እሱ ልጅ በቃ ይሄን ስራውና 50 ሺህ ብር ይሰጣሉ ይላል። እሺ 50 ሺህ ብር አንተ እንደው ካያቀም ሰው እንዳለ አዎ እኔ ወለዛው ውስጥ ሊያስገድለው እንደሆነ እኔ ምን እንደሆነ አልገመትኩም። እኔ ዝም አልኩና መጨረሻ ላይ ሲባል ያን ተናግሮ ወጡ ማለት ይሄ ልጅ እኔን ያቀኝ መጣና ይሄ ልጅ ግን ፎቶ ወጥታ አርጎ ሲያየው የኔ ፎቶ እንትን ይቺ ኬፓውን እዛ ውስጥ የወጣች በስንተኛው ቀን ነው እዚህ ደረቅ ቆሻሻ እንደገባሁኝ ድርም ላይ ማለት እንደገባሁኝ ይቺን እንደዛ አድርጌ አወጣውና ለበስኳት ሙሉ ለሙሉ ይቺ እዛ ውስጥ ማስታወሻ አይነት ይቺ ከወጣው እና አባት ነስቲ ምንድነው ያለ ስለ ብር የሚከፍለኝ ሊከፍል ይሁን ምናምን አለ። እሱ እኮ ነው የሚያከልኩ። እሺ እና እንዴት አድርገህ ተከፈለው ልጅ ማለት አዎ እና ዝም ብለህ ተቀበለው ሁለታችን ሰራዋለን አልኩት። መቼም እንግዲህ ጫካይ መሆንን የምትለው ብልጠት መጠቀም ማለት ፊት ሞኝ ነበርኩ እያለሁ ፊት ሞኝ ነበርኩ። ህፃን ሁሉ ሲያዘኝ ሽያፍ ነበር። ግን አሁን ግን ሰውን መርጫ ነው መሄድ ብቻዬን ነው የምጓዝ። አንዳንድ ነገር ሲናገር እንደው ትንሽ ሰላም ጠርጣራውን ለምን እናቴ ያለችውን ቃል ተቀበልኩ። ለምን እሱ ያለችው ቃል በሙሉ ደረሰኛል። ጓደኛ እንደሚክደኝ አንድ እንኳን ክርስቶስን በ30 ብር አይደል እንዴት ሲሸጥ የነበረ ምናምን ብላ ከዚህ ትምህርት አንፃር ተስፋዬን ይዤ ሁሉንም ነገር ሳልምበት ዳንስ ይሄ ልጅ ብድግ ይለና 50 ሺህ ብር ያለው ቀብድ ሊሰጠው አይደል የመጣ 20 ሺህ ብር አውጥቶ ሰጥቶታል። ያን 20 ሺህ ብር 10 ሺህ ብር ለነሰጠኝ። እሺ እንግዲህ እኔ ሟቹ ሁኜ አሁን እኔም እንደማግዘው ሆኖ ማለት ነው። ያን ተቀበልና 10 ተቀበልና ማረሚያ ቤት ላይ በቃ 42 ሺህ ብር ያለ ተባልኩኝ ምናምን እያልኩ ራሴ ማሰብ ጀመርኩ። አልከፍልም ችግር የለም ስል ቢያንስ አሁን አሸባሪ ዋናው ማነው ስሙ ታውቀው እንደሆነ የመራዩ ቁምጣ ለብሶ ምናምን መጣ። እሺ ቁምጣ በቃ ፊት ምን እንደሚለብሰው ውስጥ በተፈታ በስንተኛው ቀን መጣ? ሰኞ ቀን 8 ሰዓት ምናምን አካባቢ። እሺ እና ሁላችንም እዛው ላይ ጓደኞቹን እዛው ላይ የነበሩን በቃ እመጣለሁ ነገ 10 ሰዓት የሚለውን ብቻ ተናገረ። በገባው በሶስተኛ ቀን ከማረሚያ ውስጥ ወጣሁ። ስንወጣ እኔ አሁን እጅ ለመስጠት እዛ ተመልሼ ገባሁ እዛ። ነገር ግን ሌሎች መከላከያ ብቻ ስለነበር አንተ ዝም ብለህ ትመጣለህ ከብትና እንዴ ዝም ብለህ አልቀጥል ተመለስ ሰነድ ሁሉ ተቃጥሏል። እሺ ለሰነድ ሁሉ ስለተቃጠለ ማንም አይፈልግም መርቀጥላል ሆም ብሎ ማለት ነው ሊያስብል ማለት ነው። ጠያቂ የለም ማንም ሰው የሚመጣ የለም። ስለዚህ ዝም ብለህ አልቀጥላለህ። እሺ በቃ አለቃ አመሰግናለሁ ብዬ ዞር ብዬ ወደ ቤት መጣሁ። እንደዛ እንደሆንኩኝ የተርኩኝ ገጠር ከባለቤቴ ገጠር ሄጄ የተወሰነ ቀን እንደቆየሁኝ በእግሬ ነው የመጣሁ። ወደዚህ ገብታ በእግሬ መጣሁኝ። ወደዛ መንገድ ዝግ ነበር ምናምን ተብሎ በጊዜው በእግሬ ያልኩኝ በእግሬ ተመለሱ። ችግር የለውም የ8 ሰዓት ምናምን በቃ በእግር የፈጀብኝ ማለት ነው። እና ድካም አለው ድካም እንትን ቢለውም እርግጥ ብርታትም የባለቤቴ ምክር አልሰማ እያልኩ ነው። አሁንም ራሱ ቀደም እንዳልኩ ስንታማ ሁኜ መጠጣቶች ነበር ፊት። አሁን ግን መጠነን እንትን ብዬ
ቤት ነበር እያስመጣሁ ስጠጣ ነበር። አሁን ደግሞ ቤቱን ተውኩና ከጓደኞቼ ጋር መዝናናት ከሁለት በላይ አልጠጣም። ራሴን በቃ በኮንፊደንስ ራሴን መውጣት ራሴን መግባት ራስን መግዛት ጀመርኩ። ራሴን መግዛት ጀመርኩ። ግን ባለቤቴ ገና እኔን አልተረዳችም። ግን እድሜውን ጤናውን ይስጥልኝ። እሷ ባለቤቴ በእሷ ምክር በእሷ ድጋፍ ነው። ጎበዝ ናት። እስኪ ስለ ፍቅር ታሪክ በዚሁ ላይ እሱን ቢያንስ እንኳን ፊት እኔ ፍቅር አላውቅም ነበር። ለምን ነው ከወታደር ፍቅር ያውቅም? ለምን በቃ የጊዜው ተጠቅሞ መሄድ ነው እንጂ በፍቅር ለምን ነገ ሟች ነው ብሎ ተስፋ የመቁረጥ ነገሮች ስለነበሩ ተስፋ የለን እና ፍቅር እንትን የያዘኝ በጣም የምወዳት በጣም የማፈቅራት ሚስት አለች። አሁን ያለው ጋር ቢያንስ የሰራሽ ጌትነት ትባላለች። እወዳታለሁ። እሷም ያው ልትወደኝም ላትወደኝም ትችላለች። የእሷን ልብ ነው ያላውቅም። ለምን ሁሉ ጊዜ ረብሻለሁ። ቆይ ማለት ሁሉ ጊዜ ረብሻለሁ እና እሷ አጠጣ ይሄን አታርግ አታምሽ ነው የምትለኝ። ምክሯን አልሰማልኩም። እሷም ከምሁር በላይ ምሁር ናት፣ መምህር ናትም ብያለሁ እና የራሴ ዝም ቆም በማስብበት አጋጣሚ ላይ ስህተቶች አሉ ከኔ ላይ። እኔ ደግሞ ሁሉ ነገር አርሜ እሺ አንቺን እረዳለሁ